አንድ ስርዓትና የአምልኮ ተግባር አለ። በዚህ የአምልኮ ስርዓት ውስጥና ጊዜ ሰው ከለመደው የአስተሳሰብና የድርጊት ሁኔታ ወጥቶ አዲስና ንጹህ ወደሆነ የህይወት ዝንባሌ የሚመራበት የህይወት ምስጢር ይነገረዋል። ይህ ስርዓት በሚፈጸምበት ጊዜ ሰው በልቡ ግምጃ ቤት ካስቀመጣቸው ማለቂያ ከሌላቸው ሐሳቦች መካከል አንዱን ብቻ መርጦ ስለ እሱ እንዲያስብ ይገደዳል። አካሉ ከቆመበትም ሆነ ብዙ መናገር የለመደ አንደበቱ እንዲናገር ከተሰጠው ከፈጣሪው ጋር ከሚነጋገርበት ቃል ውጭ ሌላ ምንም ነገር እንዲናገር አይፈቀድለትም። ሐሳቡ በአንድ ድርጊት ተመስጦ ከመቅረት በስተቀር ወደ የትም እንዳይበር አስቀድሞ ይነገረዋል። በዚህ አምልኮ የሚደረገው ንግግርና ነፍስ የምትሰማው ድምፅ ለህመሟ ሁሉ መድኃኒት፣ ለቁስሏ ደግሞ ፈዋሽ ነው። ምክንያቱም በዚህ አምልኮ ነፍስ ፈጣሪዋን በአካል ፊት ለፊት ተገልጾ እንድታነጋግረው ስለፈቀደላት ነው። በዚህ አምልኮ ጊዜ የሚባለው ነገር ይጠፋና ነገሮች ሁሉ ከጊዜ ውጪ ይሆናሉ። በዚህ አምልኮ ፈጣሪ ለሰው ልጆች ያለውን ስስት የሌለበት ፍቅሩን በጋድ ይገልጻል። አንድ ስልጣን ባለው ግለሰብ ፈጣሪ እንደ በግ ለመታረድ ራሱን አሳልፎ ይሰጣል። ይህ ሁሉ ሲፈጸም ዝምታ የገዥነት ዘውዷን ደፍታ በሰው የህሊና መንበር ውስጥ ትቀመጣለች። ካህናቱ የሚነበበውን በንባብ የሚዜመውን ደግሞ በዜማ እያዜሙ የተሰበሰበው ህዝብ ተሰጦውን እየመለሰ፣ ዝምታው ግን ፈጽሞ አይረበሽም። ከድምጾቹ በላይ ነፍስ ድምጾቹ የሚፈጥሩት ጥልቅ ዝምታ በኃይል ይሰማታል። ይህ የአምልኮ ስርዓት ነፍስን ወደ ነፃነት ወደቧ የሚያደርሳት ቅዳሴ ይሰኛል። ነፍስ በዚህ የቅዳሴ ስርዓት ሐዘን እንደ ጋቢ እንድትለብስ ይደረግና ከሐዘኗ ውስጥ ደስታ ተፈልቅቆ ይወጣል። ከመታረድ ህይወት፣ ከድምፅ ዝምታ፣ ከለቅሶ ሳቅ፣ ከመብላትና ከመጠጣት ለዘላለም አለመሞት ይገኛሉ። በዚህ የቅዳሴ አምልኮ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 14 ቅዳሴያትን የምትቀበል ሲሆን እነዚህ 14ቱ ቅዳሴያት የቁርባን ምስጋና ወይም ፍሬ ቅዳሴ ይሰኛሉ። ቅዳሴ የዝግጅት፣ የትምህርትና ፍሬ ቅዳሴ የሚባሉ 3 መሰረታዊ ክፍሎች ሲኖሩት እኛም በዚህና በተከታታይ ቪዲዮዎች 14ቱን ፍሬ ቅዳሴያት በንባብ እናሰማችኋለን። ይህን የምናደርግበት መሰረታዊ ምክንያት ሰው በቅዳሴ ውስጥ ያለውንና የሚፈጸመውን የድህነትና የመታደስ ምስጢር ተረድቶ የፍሬ ቅዳሴያት ምንባብን በተመስጦ ይሰማ ዘንድ ነው።